የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ እንግዲህ በተለያዩ አማራጮች አድማሱን በማስፋት የተለያዩ ወቅታዊና አዳዲስ መረጃዎችን አድማጭ ተመልካቾቹ ከማድረስም ባሻገር በተለይ የአገልግሎት ቀንን ምክንያት በማድረግ እንግዲህ በተቋማት በክፍለ ከተሞች እንዲሁም ደግሞ በወረዳዎች ያለው የአገልግሎት አሰጣጥ ምን ይመስላል የሚለውን እስከታች ድረስ ዘልቆ ይጠይቃል። ዛሬም እንግዲህ በልደታ ክፍለ ከተማ ወረዳ 3 ተገኝተናል። እንግዲህ እዚህ ወረዳ 3 ላይ በሁለት አይነት አማራጮች አቅጣጫ ጠቋሚዎች አሉ። አንዱ ዲጂታል በሆነ መልኩ የተዘጋጀ ነው፣ ሌላኛው ደግሞ በማኑዋል ነው። እንግዲህ እዚህ ወረዳ ላይ የተሻለ ተሞክሮ ነው ብለን መመልከት ችለናል። ሰላም ነው? እንዴት ነሽ? አገልግሎቱ እንዴት አገኙት? በጣም ጥሩ ነው። አገልግሎቱ በጣም ፈጣን ናቸው። እጅግ በጣም ያው አሁን አናግሮ ነበር። እሺ ያለ እንተዋወቅ። ማን ልበል? ትግስት ቦጋለ እባላለሁ። ምን አይነት አገልግሎት ፈልገሽ መተሽ ነው? አገልግሎቱ ምን ይመስላል የሚለውን እናንሳ። አገልግሎት የመጣው ከሸማቾች በንግድና ኢንዱስትሪ የመጣው እና በግብር አንዳንድ ድሳት ነበረኝ። እሱን ለመጨረስ ነበር የመጣው። በአግባቡ ጨርሼ በደንብ በትክክል አስተናግደውኝ እየወጣሁ እያለን ያገኘሽ። ቀደም ሲል እንግዲህ ንግድ ጽሕፈት ቤት ላይ ያለው አገልግሎት አሰጣጥ ምን ይመስላል የሚለውን ተገልጋዮችን ስንጠይቅ ነበረ። ጥሩ ተሞክሮ እንዳለ አንስተውልናል። እንደምትመለከቱት ሰራተኞች ሙሉ ናቸው። ሁሉም በቦታቸው ላይ ሆነው ስራቸውን እያከናወኑ ነው። የወረዳ 3 ቅኝታችን እንደቀጠለ ነው። አሁን ደግሞ በሲቪል ምዝገባና የነዋሪነት አገልግሎት ጽሕፈት ቤት ላይ ያለው አገልግሎት አሰጣጥ ምን ይመስላል፣ ጽሕፈት ቤት ውስጥ ምቹ ነው ወይ ለተገልጋዩ የሚለውን ደግሞ ገብተን እንመለከታለን። አገልግሎት አሰጣጡ ምን ይመስላል? እንዴት አየሽው? አገልግሎት አሰጣጡ ብዙ ጊዜ እመጣለሁ። ቆንጆ አገልግሎት አሰጣጣቸው ቀልጣፋና ህዝቡ በአግባቡ እንዲገለገል ያደርጋል። የልደት መታወቂያ ፈልገን የመጣሁት 4 ሰዓት ነበር የመጣሁት። አሁን የኔ ተራዬ ሰዓት ደርሶ አገልግሎቱ እየሰጡኝ ያሉ። በወረዳው ሲቪል ምዝገባና የነዋሪነት አገልግሎት ጽሕፈት ቤት ላይ ቀደም ሲል እንግዲህ ተገልጋዩን አገልግሎት አሰጣጡ ምን ይመስላል እያለን ስንጠይቅ ነበረ። ጥሩ የሆነ አገልግሎት እያገኙ ስለመሆኑ አንስተዋል። ነገር ግን እኛ የተወሰኑ ነገሮችን መታዘብ ችለናል። ያው ብዙ ሰዎች አሉ፣ ነገር ግን አንዳንድ ወንበሮች ክፍት ናቸው። እነዚህ ለምን ሆኑ? የጽሕፈት ቤቱ ኃላፊስ በአገልግሎት ቀን ቦታቸው ላይ ሆነው አገልግሎት እየሰጡ ነው ወይ የሚለውን ደግሞ እንጠይቃለን። በትምህርታችን አብዛኛው ወንበሮች ክፍት ሆነው አይተናልና ያ የሆነው ለምንድን ነው የሚለውን እናንሳ። ያው ጽሕፈት ቤት ከቢሮ አገልግሎት በተጨማሪ ተቋማት ላይ አገልግሎት እንሰጣለን። ለምሳሌ እኛ ወረዳ ላይ ፍርድ ቤት አለ። ፍርድ ቤት ላይ ወቅታዊ ልደት፣ ወቅታዊ ፍቺ እንሰራለን ማለት ነው። አንድ ባለሙያ እዛ አለ። ከዛ ውጪ ደግሞ እንደሚታወቀው ፋይዳ ትምህርት ቤቶች ላይ ንቅናቄ እያደረግን ነው። በተጨማሪ እዛ 2 ባለሙያ አለ ማለት ነው። በልደታ ክፍለ ከተማ ወረዳ 3 ላይ በተለይ የሲቪል ምዝገባና የነዋሪነት አገልግሎት ጽሕፈት ቤት ላይ ያየነው የተሻለ ተሞክሮ ደግሞ ዲጂታል በሆነ መልኩ እንደምትመለከቱት ሰው የሚፈልገውን አገልግሎት በእንደነዚህ አይነት መልኩ በመምረጥ መታወቂያ፣ የነዋሪነት ያላገባ እንደዚሁም ጋብቻና ፍቺ የመሳሰሉ አገልግሎቶችን በቀጥታ እዚህ ቦታ ላይ በመምጣት እንግዲህ የሚፈልጉትን እንደዚህ በመጫን ወረፋ መያዝ የሚችሉበትን እድል የፈጠረ ስለመሆኑ መመልከት ችለናል። ቀደም ሲል እንግዲህ በወረዳ 3 በአጠቃላይ በየጽሕፈት ቤቶች በየቢሮ ያለው የአገልግሎት አሰጣጥ ምን ይመስላል የሚለውን ምልከታ ስናደርግ ነበረ። አሁን ደግሞ በተለይ የወረዳው ስራ አስፈጻሚ በአገልግሎት ቀን አገልግሎት እየሰጡ ነው ወይ የሚለውን ደግሞ ገብተን እንመለከታለን። ምልከታ ስናደርግ ነበር። በተለይ የአገልግሎት ቀንን ምክንያት በማድረግ በወረዳው የአሰራር ስርዓቱን ከማዘመን ጀምሮ ተገልጋዩ የተቀላጠፈ አገልግሎት እንዲያገኝ በማስቻል ረገድ ምን አይነት ስራዎች ሰርታችኋል የሚለውን እናንሳ። ያ ወረዳችን ሞዴል ወረዳ ነው። ሞዴል ያሰኙት ደግሞ አጠቃላይ በአገልግሎት አሰጣጣችን ለህብረተሰቡ አገልግሎት ከመስጠት አንጻር በቂ የሆነ መግባባት ለመፍጠር ተሞክሯል ማለት ነው። በዚህም ውጤቶች እየተገኙ ያሉበት ሂደት አለ ማለት ነው። ምክንያቱም ከአመራሩ ከባለሙያው እንዲሁም ደግሞ ከባለድርሻ አካላት ጋር ከምንላቸው በደንብ አድርገን ስለ አገልግሎት አሰጣጣችን እንዲሁም ደግሞ ምን ቅድመ ሁኔታ ማሟላት አለበት፣ ካሟላ በኋላ ደግሞ አገልግሎቱን እንዴት ያገኛል የሚለውንም ጭምር የተለያዩ መድረኮች የንጠያቅ መድረኮችም ጭምር ስንፈጥር ለህብረተሰቡ የማስተዋወቅ ስራ ሰርተናል። አገልግሎታችንን በአጠቃላይ ግልጽ እንዲሆን ትራንስፓረንሲ እንዲኖረው ጭምር ህብረተሰቡ ጋር ሞር የሰራንበት ሂደት አለ።
ቀደም ሲል እንግዲህ በልደታ ክፍለ ከተማ ወረዳ 3 ተገኝተን በአጠቃላይ የአገልግሎትን ቀንን በማስመልከት የነበረው የአገልግሎት አሰጣጥ ምን ይመስላል የሚለውን ምልከታ ስናደርግ ነበረ። እኛም በርካታ ነገሮችን ታዝበናል። አገልግሎቶችን ከማዘመን ረገድ እንግዲህ የተሻሉ ተሞክሮች እንዳሉ ተመልክተናል። በተለይ ምድረ ግቢውም አረንጓዴ ለተገልጋዩ ምቹና ማራኪ ስለመሆኑ መመልከት ችለናል። በአጠቃላይ እንግዲህ በተለይ በአገልግሎት ቀን ሁሉም የስራ ኃላፊዎችም ቦታቸው ላይ ሆነው አገልግሎት ሲሰጡ መመልከት ችለናል።